ሰላም እንደምን ሰነበታችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንግዲህ ሰሞኑን እንደ አዲስ እንግዲህ አመት እየደረሰ ነው አመት አልፏል። ብቻ እንደ አዲስ እየተወራ ያለው ፍትህ እየተጠየቀ ያለው በእህታችን በቀነኒ አዱኛ ዙሪያ አንድ ነገር ማለት ፈልጌ ነው የመጣሁት። ለዚህም ሀሳብ ያነሳሳኝ ምንድነው ወንድሟን ማታ ቪዲዮውን ተመለከትኩ። የቀነኒ አዱኛ ታናሽ ወንድም ማለት ነው። ከነሱ ጋር እዛ ቤት ውስጥ በህይወት ኖሮ አይቶ የታዘበውን የተናገረውን ተመለከትኩኝና አንዱዓለም ጎሳ ቀነኒን በሽጉጥ ተኩሶ ባይገልም ፎቅ ላይ ገፍትሮ ወርውራት ይግደል አይግደል እግዚአብሔር ይወቀውና ግን ቀጥተኛ ገዳይ ባይሆንም ቀጥተኛ የሞቷ ምክንያት አንዱዓለም ጎሳ መሆኑን በራሱ በአንዱዓለም መግለጫም በልጁ መግለጫም ተረድቻለሁ። ከራሱ አንደበት መስክሯል። እንግዲህ ምን የመሰለች ቦቀቅላ አበባ የመሰለች ልጅ ወስዶ እንደዚህ ፊቷን ቀጥቅጦ ማዲያት በማዲያት አድርጎ ጥርሷን ከከንፈሯ ጋር እያላተመ እያደማን እያሳየች እንት መከራ በዚህ በጨቅላ ዕድሜዋ ተሸክማ በውስጧ እየኖረች እህታችን እጅግ በጣም ታሳዝናለች። ወንድሟ ሲናገር ማታ አንዱዓለም ሲነጋጋ 11 ሰዓት ላይ ነው የሚመጣ። ያው ስራ በሚል ምክንያት የት ከማንም ጋር ስላፋስክ ስጓተት አድሮ ይመጣና 11 ሰዓት ላይ አንኳክቶ ገብቶ የተኛችውን ቀስቅሶ ጭቅጭቅ ነው አሉ እስኪነጋ። በእውነት ልጅቱ እኮ ሲኦል ውስጥ ነው የኖረችው። አሁን ከውጪኛ የምናየው ቪዲዮ ሰርታ ምናምን በፈገግታ አምሮባት ምናምን የምናየው ማስታወቂያ ስራ ምናምን የምናየው ነገር ነው የምናውቀው። ቤት ውስጥ ግን ሰዎች ሲኦል ነው የሚኖሩት። ሌሎቻችንም እህቶቻችንን ታዋቂ ናቸው የሚባል ቤት ውስጥ የምትኖሩ ሚስቶች እነዚህ ታዋቂ ሰዎች ወጣ ባሉ ቁጥር እነሱን የሚጠጉ በጣም ዋልገ ሴቶች ሞልተዋልና እባካችሁ ተጠንቀቁ። ታዋቂነታቸው ገደል ይግባ። እናንተ በእነሱ በኩል ለምን ራሳችሁ ታዋቂ መሆን ትችላላችሁ? ስለዚህ አንዱዓለም አሁን ታዋቂ በሚል ስም የቀነኒ ሞት በጣም አሳዛኝ ፎቅ ላይ ራሷን ወርውራ ጥላ ሞተች ተብሎ እዛው አቅራቢያው በሚገኘው አያት አደባባይ ፊት ለፊት ያነት ሆስፒታል ገባች። ወዲያው ህይወት አለፈ ምናምን ተብሎ ያነ ተወራ። አንዱዓለምም ለጊዜው ተጠረጠረ ተብሎ ቁጥጥር ስር ዋለ። ወዲያው በምን እንደሆነ አይታወቅም። አንዱዓለም ተፈታ።